የፈለገ ቆንጆ ብትሆን ሴት ልጅ በወንድ ልጅ መነጽር ሀያ ከሌላት ለጊዜያዊ ይሄ ኢምፒቲ ዲዛይር ባዶነት ስሜት አይቷት ሊደሰት ይችል ይሆናል ኦኬ ግን ለኡነት ለቁም ነገር ለህይወት ለትዳር ሞደስት የሌላትን ሴት ወንድ ልጅ ምርጫ አያደርግም ይሄ ሃይማኖትን መሰረት ያደረገ ነገር አይደለም ነግራችሁ ሂዩማን ኔቸር ነው ነግራችሁ የወንድ ልጅ ትክክለኛ የወንድ ልጅ የጤናማ ወንድ ልጅ ስለንቦና ሊያገባት የሚፈልጋትን ትዳር ሊመሰረት የሚፈልገው ሴት ሞደስት ያላት ነው ሀያ ያላት ነው ስለዚህ የሴት ልጅ ውበቷ ሀያዋ ነው ይያለን ነው አያው ሌላኛው ሴቶች ጸጉራ ልውጥ የሆነ ወንድ በሌላ አባባል ዘመዷ ያልሆነ ወንድ ስትሬንጀር የሆነ እንግዳ የሆነ ወንድ ስታገኝ ልታናገረው የሚገባው ቀጥታ ኢሹዎቹ ላይ ብቻ ነው ጉዳዮቹ ላይ ብቻ ነው ከዛ ውጪ ትርፍ የሆኑ ነገሮች አያስፈልጉም ከሴቶቹ ምን ረዳ ነው ማብራራት ያለባቸው በደንብ አብራርተዋል እኔ በማህበረሰባችን ውስጥ ያየሁትን ነገር ነው የምነግራችሁ እህቶች የኛ እህቶች ራሳቸውን በሚገባ መልኩ በመግለጽ ላይ ብዙ ትሬኒንግ ያስፈልገናል ብዬ አስባለሁ አንድ ሙስሊም ሴት መንገድ ላይ ኢንተርቪው ብትደረግ ስለሆነ ጉዳይ ወይም ደግሞ በስራ ቦታዋ ላይ ኢንተርቪው ብትደረግ የምትናገርበት ራሷን የምትገልጽበት ወይም ስለ ስራዋ የምታብራራበት መንገድ እንዴት ነው ወይም ደግሞ እንበልና ሴልስ ወመን ናት አንተ ሞል ገብተሃል እሷ ሱቅ ውስጥ ነው ያለችው እቃ ልትገዛ ፈልገሃል ልብስ ልትገዛ ገብተሃል እና ልብስ ልትገዛ ጠየቃት ወንድሚውን የሚያናገራት ሴትም እንዴት ነው የምታስተናግደው በምን መልኩ ነው የምታወራው ቋንቋዎቿ ቃላቶቿ ፊዚካል ጀስቸሯ ምን ይመስላል በጣም እኛ ትሬን መደረግ ካለባቸው እህቶቻችን መካከል አንዱ ራስን በአግባቡ የመግለጽ በሰልፍ ኮንፊደንስ ማንነትን መግለጽ ማብራራት ፈተና ማሸነፍ የሚፈልግ ሰው ካለ የመጀመሪያ ማድረግ ያለበት ነው አክሴፕት ሪያሊቲ ይመራል አዎ እንት ተቀበል ይመራል አዎ ተቀበለውና ግን መራራውን ጣፋጭ ማድረግ ትችላለህ አስቀያሚውን ጀሚል ማድረግ ትችላለህ ምን ማድረግ ትችላለህ ያዕቆብ የሚባል ነብይ ታውቃላችሁ ቁርአን ውስጥ አለይሂ ሰላም ያዕቆብ is my favorite dad ዓለም ላይ ካሉ አባቶች በሙሉ የሚገርመኝ አባት ማን ነው ታውቃለህ ያዕቆብ غلام فقد غلاما جميل ቆንጆዬ ልጅ ነው ያጣው ምን አይነት ልጅ ቆንጆዬ ውብ የሆነ ልጅ غلاما جميل ሲያጣ ከዛ ምን እንዳለ ታውቃለህ فصبر جميل ዩሱፍን በሆነ ነገር መተካት አለበት ማለት መተካት አለበት ዩሱፍን ኮምፕሊትሊ መርሳት አለበት አይደለም በሆነ ነገር መተካት አለበት ችግር በኢማን ካልተተካኮ በጣም እኮ ችግር እኮ ከባድ ይሰብራል غلاما جميل ሲያጣ አሁን ያለኝ ጀሚል ሰብር ነው አሁን እንደዚህ ተረድተው ታውቃለህ ያዕቆብ ቤስት ምሳሌ ነው ፈተና ሲገጥመን ፈተና እንዴት መሻገር እንዳለብን አክሴፕት አደረገ ፈተናውን ግን እኮ ፈተናው ረብሾታል አረበሸውም እንዴ ረብሾታል ፈሰብሩን ጀሚል ብሎ ጧት ወጥቶ ዩሱፍ የሚባል ልጅ አጥቻለሁ በነገራችን ላይ ሰብሩን ጀሚል ዩሱፍ ጠፍቷል ሰብሩን ጀሚል ነው እንዴ ያለው ወቢያضت عيناه من الحزن የሚለው አይኑ ከሐዘን የተነሳ ሲያለቅስ ጠፋ ነው ያለው ሰው አጥቶ በጣም የምትወደውን ሰው ታጣለህ እና ረጅም ዓመት ልታለቅስ ትችላለህ ሪያሊቲን አክሴፕት አድርገን እኛ ኮንትሮል ማናደርገው ነገር አለ በህይወት ውስጥ ኮንትሮል ማናደርገው ነገር መካከል አንዱ ምንድነው ታውቃላችሁ ሞት ኮንትሮል ማድረግ አልችልም ለዛ ነው አላህ ሞትን ምን ይለዋል መሰላችሁ نحن قدرنا بينكم الموت ይላል قدرنا ምንድነው ታውቃላችሁ قدرنا ማለት ካልኩሌት አድርገናል ማለት ሞትን ለእያንዳንዳችሁ ካልኩሌት አድርገዋለሁ ካልኩሌት ተደርጓል ሞት ስለዚህ ችግርን ፈተና ሊብሉወኩምን ለማለፍ የመጀመሪያ ነገር ሪያሊቲ መቀበል ነው ኢማናችንን ማጠንከር ነው በኢባዳ መመላለስ ነው the ultimate ደግሞ እንትኑን ሰጠኝ ካላችሁኝ فقد استمسك بالعروة الوثقى الى القرآن ምን ማለት እንደሆነ ታውቃላችሁ ባህር ውስጥ የወደቀ ሰው መርከብ እየሄደ ነበር እና መርከቡ ተገለበጠ ሰዎች ሁሉ ገቡ እንደምንም ብለው የመርከቡን አንከር ያዙት የመርከቡን አንከር ምንድነው የምንለው በአማርኛ አንከሩን ያዙት فقد استمسك بالعروة الوثقى استمسك ባይለብ በጥርሱ ይዞታል ማለት ማበልኩ እየመታው ነው ከስር ተውሂድ እንዲህ ነው እሺ ሐቢቢ ስለ ተውሂድ ነው ግን አያው የሚያወራው አየ ስለ ተውሂድ ነው የሚያወራው እና በጥርሱ ይዞታል አለ
ካደነቀህ ደግሞ የኛ ህዝብ ምን መሰለ የሚለው አንድ በጣም የሚገርመኝ ነገር አለ። ይሄን ማሳነግራችሁ አልሄድም ዛሬ ምን ይላል መሰለህ እንትና ውስጥ ዳዋው እኮ በጣም አሪፍ ነው፣ በጣም ቆንጆ ነው፣ በጣም አሪፍ ነው፣ ግን እንትና ሲያሰግድ በጣም አሪፍ ነው፣ ድምፁ ይገርማል፣ ቆንጆ ነው በጣም ግን ሼኹ በቴሌቪዥን መጥተው ሲያወሩ በጣም ነው ደስ የሚሉት። እኔ በቃ ጺማቸው ራሱ ሳይው የሆነ ደስ ነው የሚለኝ። ግን የእንትን ቲቪ እኔ በጣም ነው የሚመቸኝ እኮ በቃ ፕሮግራማቸው ይገርማል። በቃ ህዝቡን ተረድተውታል። ግን ካላለ አያደንቅም። አንድ ማን ካልከኝ አበሻ፣ ማን ካልከኝ ሙስሊሙ ኡማ ኢላ መን ረሒመ ረቢ። ይኸውልህ በኻሊድ ፕሮግራም ላይ ግን የምትለው 1000 ነገር አለ። በእንትና ቴሌቪዥን ጣቢያ ላይ ግን የሚባለው 1000 ነገር አለ። እኔ እንደውም አሁን ሳስበው ግን ራሱ ማለት ነው ግን ራሱ አንድ ቀን ባለ ነው ጠብቆ እናንተ ግን ምን ሆናችሁ ነው ሳይለን አይቀርም። ግን ራሱ ኧረ ተውኝ ነው የሚለው። እውነቴን ነው የምላችሁ ወላሂ እኔ በጣም ያስተዋልኩት ነገር ነው። ከድሮ ጀምሮ ያስተዋልኩት ነገር ረጅም ዓመት ሆኖኛል ይሄን ነገር ሳስተውለው። የትኛውም ሙስሊም የሆነን ሰው ሲያደንቅ ከጎኑ ግን ያስገባበታል። እዛ መስጂድ ያለው መስጂዱ ምንጣፉ ምናምን ቆንጆ ነው፣ ግን እንትኑ አንተ ግን ብለህ ስለ ግድግዳ ስለ መስጂድ ግድግዳ ኮሜንት ትሰጣለህ። በጣም ከባድ ነገር ነው። ኮሜንት የማንሰጥበት ምንም ነገር የለም። ይኸውልህ ልንገርህ፣ እንተች ካለን የማይተች ምንም ነገር የለም። ከኻሊድ ጀምሮ ሁሉ ነገር ይተቻል። ግን ለምንድን ነው እኛ ትችቱ ላይ የምንሮጠው? አንዳንድ ሰዎች አሉ ፕሮግራሜን ያዩና ይኸውልህ አሁን ክፍል 25 ላይ ያለ ነው 24 ክፍል አይቶ ዝም ብሎ አልኩ ጸጥ ነው ያለው። ክፍል 25 ላይ እሱ ስህተት ነው ብሎ የሚያስበው ወይም የማይመቸው ነገር አገኘ ይመጣና በፌስቡክ ወይም ደግሞ በሆነች ስልኬን ይቀበልና እዚህ ግን ክፍል 25 ላይ እንትና 23ኛው ደቂቃ ላይ ያልከው ሐሳብ በዲን እንዴት ይታያል ይላል። ኢና ሊላሂ ወኢና ኢለይሂ ራጂዑን 24 ፕሮግራም ዘላ አልፈ መጣ 25ኛው ላይ 23ኛው ሰከንድ ከምናምን ደቂቃ አንተ አድናቂህ ነኝ በጣም አንተ ግን ገብቷል። በቃ የመጨረሻ ከባድ ነው በጣም። እባካችሁ እንደናነቅ አንዱን ሌላኛውን ያበርታው። የሚያበርቱም ደግሞ ማለት ነው እኔ አንድ ለራሴ የምነግረው ነገር አለ። ለራሴ አንተን የሚያደንቅ ማን ነው ብዬ ጠይቀዋለሁ። መጀመሪያ ኻሊድ የሚያደንቁኝን ማህበረሰቦች አውቃቸዋለሁ። የኔ ወንድሞች አውቃቸዋለሁ። ለኔ በጣም ትርጉም የሚኖረው ማድነቅ የትኛው እንደሆነ ታውቃለህ? በጣም ዓሊም የሆነ የቁርአን ሊቅ የሆነ ሰው ይሄ ስራ ጥሩ ነው ሲለኝ አሪፍ እየሰራው ነው ለካ። የሚያደንቅ ሰው ማን እንደሆነ ማወቅ አለብህ። ሁሉም ሰው ስላደነቀ ራስህን ላይ አድርገህ የምታስብ ከሆነ እሱም ችግር ነው፣ በሽታ ነው። ነገር ግን መደናነቅ፣ እርስ በርስ እንድንበረታታ መደራረግ ለተሻለ ስራ ያበረታናል እንጂ በተናገርክ ቁጥር ግን እያለ የሚሰብር በሰራ ቁጥር ግን እያለ ሳይኮሎጂካሊ የሚያፈርስ ከሆነ የትም አንራመድም። አላህ ከምቀኝነት ክፋት ይጠብቀን።